ሰላም ደህና ነሽ እናቴ? አመመሽ? ይኸውልሽ ባቲ ዶክተር ብዙ እንዳትቀመጥባል ታታኒ ወደ ውስጥ ሰላም እናታቸው እጅ ይዛው ደግፈናት ወደ ውስጥ ባና ትረፍ ትንሽ ዳጣ ትንሽ ሰላም ወደ ውስጥ ግቢ እና ሰላም ያመመሻ ሰላምዬ ምነው አመመሽ እንዴ? ቀሽ ወደ ውስጥ ይዛችኋት አይዞሽ ረፊበት እሺ ሰላም ያመመሻ በቀን ወደ ክፍልሽ ነው ሰጥሽ እኔ ሰላምዬ ነኝ ወደ ክፍልሽ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ ብዝት ይበልልኝ። እኔ ያለው ደህና ነኝ። ዛሬ ዳጣን አያችኋት? ዳጣ አሏት። ዳጣ ማለት እንግዲህ በእኛ ሀገር ወፍጮ የሚባል ታወቃችሁ? በወፍጮ የተደቆሰ ዳጣ በርበሬ ነው የሚባለው። በርበሬ ዳጣ ነው እንግዲህ ዳጣ ያሏት ምክንያት እነሱ ያውቁታል። እና ውዶቼ ሰላም እንግዲህ ዛሬን አክቷን ያሳየችውን ነገር አያችሁት? በጣም ነው እኔ አንጀቴ የተቆረጠ። እናት ለልጇ እንደዚህ ነው የምትንሰፈሰፈው፣ እንደዚህ ነው የምትንገበገበው። እስከ ዛሬ አጠገቤ ሆና እናትነቴን ሳላቅ ምን አይነት ሰው ነኝ ነው ያለች። ምን አይነት ሰው ነኝ እና ስትስማትም ስትመጣ እንዴት እንደነረገጠች አይታችኋታል። ግን ማርቲ በዚህ መሀል ማርቲ በጣም ነው የምታሳዝነው። ግራ ተጋብታ ነው ያለችው። ግራ ተጋብታ ውዶቼ። እና ደረጀም ማርቲ አይዞሽ አትደንግጪ፣ ምንም እንትና አይምሰልሽ፣ ደህና ናት፣ ዶክተሩ እንትና ጭንቀት አታብዛ፣ ትረፍ ብሏል እና እንውሰዳት ወደ መኝታ ቤት እያለ እሷ ደግሞ ሰላም ምን ሆነሽ ነው? በሰላምሽ ነው? ምን ሆነሽ ነው? አመመሽ እንዴ ሰላምዬ እያለቻት ነው። እሷ ጭራሽ ማርታን እንዳለችም አላስታወሰቻትም። እንዳለች ራሱ አልቆጠረቻትም። ጭራሽም እንደሆነ እንጃ ትዝም አላለቻትም። አይኗ ከልጇ ላይ ነው። ቃል የገባችውን የማለችውን ያ ሁሉ ያለችውን ቃል ረሳችሁ። በቃ ልጇን ስትያት በደመ ነፍሷ ሆነች። ደረጀ ደግሞ ሰላም ራስሽን ተቆጣጠሪ እያላት ነው። ፈራ አቶ ደረጀ ሁለት ልጅ ማረጉን አላወቀም። ሁለት ማረጉን ጉድ ይሆናል። ወንድ ልጅ እንዳትወልድና ወንድ የለውም ወንድ ልጅ እንዳትወልድና የወንድ ልጅ አባት እንዳታረገው ብዬ ነው የማስበው። እና በጣም ነው የሚያሳዝነው። እኔ በሁሉም ነገር ማርቲ ናት ያሳዘነችኝ። ምን ሁና ነው እያለች ነው ሀይምሯን በቃ እያመላለሰችው ነው። አልገባትም፣ በጣም አልገባትም። እንደዚሁም የውሃ ጓደኛ ሐኪም ቤት እንደሄዱ ውሃ ሰላም የት ሄዳ ነው? ሐኪም ቤት ሄደች፣ ልጅ ልታመጣልን ነው ልትወልድልን ነው ስትላት፣ ግን ውሃዬ ከየት ነው ሰላም ያረገዘችው? ከየት ነው ያረገዘችው? እንዴ እኔ ምን አውቃለሁ ከየት እንዳረገዘች እኔ እንጃ ስትላት፣ እንዴ አባቷን አታውቀውም እንዴ? አባቱን የልጇን አባት አታውቀውም እንዴ? አይ አታውቀውም፣ እኔ እንጃ ትላታለች ውሃ። እኔ እንጃ ውሃ እንደምታዩት ውሃ ናት። ከዛ እማዬ ሰላም ማናት ማርቲ እኮ ሞኝ ናት ብላ አለች። አባቱን ካላወቀችው ከየት እንዳረገዘች አታውቅም። ማርቲ እኮ ሞኝ ናት ብላ አለች። ገብቷችኋል አይደል? ይሄ ቅኔ ማርቲ ሞኝ ናት ማለት ከባሏ ማርግዛው ይሆናል። ማርቲ ሞኝ ስለሆነ ስላልገባት ነው እንጂ የባሏም ልጅ ሊሆን ይችላል ብላለች። ያች ነቅ ብላለች። ግን ማርቲ በባሏ 100% እርግጠኛ ናት። 100% በቃ 100%። ግን እሱ እውነቱን ስለሚያውቅ ኑሮውን ሚስቱን ስለሚያከብር እየተሽቆጠቆጠ ነው ያለ። ቀንጥሎኛል፣ አንድ ቀን ጎድሎ ቀን ጣለኝ አለ እና
ይዘዋት ተግራና ተቀኝ ባልና ሚስት ባልና እህት ልጅ ባልና ልጅ ነው እንጂ ባልና ሚስት ሳይሆን ባልና ልጅ ከግራና ከቀኝ ይዘዋት ወደ መኝታ ቤት ገቡ። ወደ መኝታ ቤት ይዘዋት ሲገቡ ሂጂ ዳጣ ሂጂ አላት ደረጀ። ሂጂ ዳጣ ሲላት እኔ ነኝ እኔ አልሄድም አንተ ሂድ እኔ አብሬያት እቆያለሁ ከሰላምዬ ጋር አለችው። ሂጂ እኔ አንቺ ሂጂ እኔ እቆያለሁ ስትል አንተ ሂድ በቃ ሂድ እሷ አብራኛለች እኮ ጋሽ አታስብ እሷ አብራኛለች። የእሷ ጋሽ አበባል የዛች ደግሞ ደረጃ አበባል ያችም አብረው እንደተኘች ረስታ እንደማያውቁ ለመሆን ጋሽ ትለዋለች። ያችም አባቷ እንደሆነ እንዳለማወቅ ደረጀ ትለዋለች። ድራማ እኮ ነው የድራማ ግን ቤተሰቦች ግን ይሄ ነገር ምንድን ነው በየቤቱ ያለ ታሪክ ነው። ይሄ በፊልም ተመሃይቱ የሚቀርበው ነገር ያለው በጋድ አለሙ ያለው ነው። በጋድ አለሙ የሚሆን በየቤቱ ተዳፍኖ የተቀመጠውን ነገር ነው ሊያስተምሩ ነው የፈለጉ እነሱ። አለ በየቤቱ በቃ ከየት መጣ እንዴት መጣ። ብዙ ሰዎች አባቴን እኮ አላውቀውም ከየት እንደተወለድኩ እኮ አላውቀውም ምናምን አባታቸው አጠገባቸው ሁኖ ገብቷቸዋል አይደለ? አባታቸው አጠገባቸው ሁኖ ግን አባታቸውን የማያውቁ ልጃቸው አጠገባቸው ሆና ልጃቸው መሆኗን የማያውቁ ሰዎች ብዙዎች አሉ። ልጃቸው መሆኗንም ሳያውቁ ይችና መሬት ተሰናብተዋት ይሄዱም አሉ። ግን ደረጀ ግን አስተካክላለሁ ብሏል እና ሰላም በቃ ቢሆናለች በጣም ተደስታለች። በቃ በጣም ተደስታለች። ግን የሚገርማችሁ ነገር አሁን ሰላም ትወልዳለች። ሰላም ስትወልድ ኤቪ አስመረምረዋለሁ ብላለች። ኤቪ ቀጥታ አስመረምረዋለሁ ብላለች። እንደውም የባሰ ነገር እንደውም ከዚችኛዋ የባሰ ነገር የሚመጣ ይመስለኛል። ቀጥታ ልጁ እንደወጣ ታስመረምረዋለች። ከዛ እሱ ምን አይነት ውጤት እንግዲህ እንደሚሆን እንደዛችኛዋ እንደ ዳጣ ጊዜ በሌላ የሌላ ፀጉር ሰታ ካልሸወደቻት እንጃ። እና ቤተሰቦቼ በጣም ነው ማርቲ የምታሳዝነኝ። እኔ ከሁሉም የምታሳዝነኝ ማርቲ ናት። ማርቲ ታሳዝነኛለች። እና ደግሞ ማለት ነው ማነው ሳሚ ነዋ። ሳሚን ማግባት አለብኝ ብላለች። ኤቪ ሳሚን አገባዋለሁ ብላለች፣ ፈክራለች። ሳሚ ግን የጠረጠረ ይመስለኛል። መጨረሻ ላይ ታያችሁ ጨረሳችሁ ካያችሁት ፊልሙን ፎቶ እያነሳቸው ነው እናትና ልጅ። እሱ እርግጠኛ ነኝ ጠርጥሯል ብዬ ነው የማስበው። በቃ ለምን ከደረጀም ሰምቷል፣ ከደረጀ ጋሼ ሰምቷል፣ አውቃታለች ማለት ነው ብሏል። አስታውሳችሁ ከሆነ መኪና ውስጥ እሷም ትጠይቀኛለች ስለ ዳጣ በቃ ወጥራ ነው የምትጠይቀኝ ጋሼ ምን እንደሆነች እንጂ አባዬ አለው። አባዬ ሲለው አይ ሳሚ ያልኩ ናታን አይ አውቃታለች ማለት ነው ብሎ ተመኪና ሲወጥ ምናልክ አባዬ ሲለው አይ ምንም አላልኩም ብሏልና ይሄ ናቲ እሱ በደንብ አድርጎ ነው ያወቀ። አንደኛ ከዚችኛዋ እውነቱን አውቋል። ገብቷቸዋል። ሰላምን ደግሞ ለምንድን ነው አንድ ሰው ስለማይመለከተው ነገር አይጠይቅም? ለምንድን ነው አንቺ ደጋግመሽ የምትጠይቅኝ ስለሷ? ቆይ ምንድን ነው ያስጨነቀሽ? ምን አስጨነቀሽ ስለሷ ህይወት? ሰላም አላት። አይቶ በቃ እንደው ለማወቅ ነበረቶ። በዚህ ሰዓት እኮ ሰው የራሱንም ህይወት መጠየቅና ማወቅ አቅቶታል አይደለም ስለ ሰው ህይወት መጠየቅና። አንቺ ግን ሁሌ ሳገኝሽ ሁሌ ስንገናኝ እያመረርሽ ነው የምትጠይቂ። ሰላም ምን ሆነሽ ነው ሲላት ድንግጥ ብላ አወቀብኝ መሰለኝ ብላ መልሳ ተው ምናምን አለችው። ግን ሰላም ምን አለች? መጀመሪያም ቀልቤ ነግሮኛል አለች። መጀመሪያም ቀልቤ ደንግጫለሁ የልጅ መሆኗን ነግሮኛል ቀልቤ። ግን አጠገቤ ሆና እንደ ሌላ ልጅ ሳያት የኖርኩት እንዴት አርጌ አሁን አጠገቤ ልጅ መሆኗን እያወቅኩኝ እንዴት አርጌ ዝም እላታለሁ?
እንዴት አድርጌ ነው የምችለው ብላ ስትለው ለኑሮዬ ካላልሽ ኑሮዬ ይፈታ ካላልሽ እስከ ዛሬ 18 ዓመት ሙሉ ችለሽ የኖርሽውን ዛሬ እኔ እስከማስተካከል ካልተናገርሽ ማርቲ ትሞትብኛለች። ማርቲ ትሞትብኛለች። እባክሽን ለኑሮ የታደጊልኝ፣ እባክሽን ስሜትሽን ተቆጣጠሪ፣ ቃልሽንም አክብሪ እያላት ነው። እሷ ደግሞ እንጃ ምችልም አይመስለኝም ግን እሞክራለሁ እያለች ነው። ግን ጎበዝ ናት፣ ጎበዝ ናት። አደራ ታወጣለች፣ ቃል ታከብራለች በጣም። ሁለት አድርጋችኋለች ደግሞ የሁለት ልጆቿን አባት ደግሞ አሳልፋ አትሰጠውም። ዙሮ ዙሮ ትደግፈዋለች፣ ኑሮውን እንትን ትልለታለች እንጂ አሳልፋ አትሰጠውም። ጎበዝ ስለሆነች መጨረሻውን እንግዲህ ብቻ አላቅም። ለእኔ ለራሴ በቃ ትክክለኛ የሚሆን ነገር ነው ይዘውልን የቀረቡ የሚሆን ከዚህ ከእንትኑ ምናምን ትንሽ ኢቪ እልክና ኢቪም እኮ በጣም እንትን ትላለች እንጂ እውነትም እኮ አላት። ይሄን ማወቅ አለባችሁ። ብዙ ልጆች ግን ትጠሏታላችሁ እንጂ እውነት አላት፣ እውነት አላት። ኢቪ በቃ የሆነ ሃይመሯ የሚመላለስባት ነገር አለ። ይሄ ልጅ ወይ አባዬ ነው ወይ ናቴ ነው ብላለች። ልጁንም ወይ አባዬ ነው ወይ ናቴ ነው ብላለች። ገብቷችኋላ? ስለዚህ ይሄ መጨረሻው እንግዲህ ይሄ ልጅ ተተወለደ ደግሞ እርግጠኛ ነኝ ምርመራ ይዘው እንደምትር ነው እርግጠኛ ነኝ ነው የምላችሁ። እና ቤተሰቦቼ መጨረሻው ምን እንደሚሆን አብረን የምናየው ይሆናል ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶቼ። አዲስ ስራ ጥሩ ነገር እንደማቀርብላችሁ ተስፋ አረጋለሁ። ወደፊት እኔ ያለሁት ያው በመዳም ቤት ነው፣ አይመቸኝም ቪዲዮ ለመስራት ብዙም። ግን እናንተ አበረታቱኝ፣ ገድፉኝ፣ አይዞሽ በሉኝ ውዶቼ። አመሰግናችኋለሁ፣ እወዳችኋለሁ። ሰላም ሁኑልኝ። በቀጣይ ክፍል እንገናኛለን።